ምክንያቱ ምንድነው? አንደኛ ኮሙኒኬሽን ችግር ነው። የመግባባት አርጊውመንት፣ ጭቅጭቅ፣ በቃ ጭቅጭቅ። ደስታ ማጣት፣ በትዳር ውስጥ ሆኖ ደስታ ማጣት፣ የጠበቁትን አይነት ደስታ እርካታ ማጣት። ከማጋ ሄደ፣ ለምን አናገረችው፣ ጸሐፊው እንዴት ነው ሰላም የምትለው በቀደም ያየኋት ዕለት። ቅናትና ጥርጣሬ በጣም አፍራሽ ነው። እንዳልከው መተው ሲቀርቡና ሲያወሩ ሰማ የሚናገሩት ትልቁ ምክንያት ምንድነው? በሰዓቱ ልጅ ነበርኩኝ። እንግዲህ ለፍቺ ምክንያቶች የሚሆኑ እኔም ራሴ ጥናት ሰርቻለሁ አዲስ አበባ ውስጥ እኮ ማስተርሴን በሳይኮሎጂ ሰራ አዲስ አበባ ውስጥ ጥናት ሰርቼ ሪሰርችን ቴሲስ የጻፍኩት እሱ ላይ ነው። እና ምክንያቶች ምንድናቸው የሚለያዩ? በመጀመሪያ እኔ ለባለ ትዳሮች ያለኝን አክብሮት መግለጽ ፈልጋለሁ። በእውነት አሁን ትዳራቸውን አክብረው በትዳር እየኖሩ ችግራቸውን እየፈቱ ችግር የለም አይደለም፣ ሁሉም ጋር ይኖራል። ግን ያንን ተቋቁሞ አስተካክለው በጣም የሚደንቁ ትዳሮች ያለውና ለነሱ ያለኝን አክብሮት አድናቆት መግለጽ ፈልጋለሁ። ለኔና ላንቺ ደግሞ ያለኝን ርህራሄ ደግሞ መግለጽ ፈልጋለሁ። ምክንያቱ ምንድነው? አንደኛ ኮሙኒኬሽን ችግር ነው። የመግባባት አርጊውመንት፣ ጭቅጭቅ፣ በቃ ጭቅጭቅ ነምበር 1 ሁሉም ዓለም ላይ ነምበር 1 ጭቅጭቅ ነው፣ አርጊውመንት ነው። ሁለተኛ ኢንኮምፓቲብል፣ መጣጣም ያቃተው ባህሪ፣ አንዱ ሌላው መሸከም ያቃተው ባህሪ። ኮምፓቲብል አንዱ ሌላው መቻል አለመቻል፣ እሱ ኢንኮምፓቲቢሊቲ የሚባለው ሁለተኛው እሱ። ሶስተኛ የገንዘብ ችግር ያፈታል፣ ስትረስ ያመጣል። ከዛ የገንዘብ ችግሮች እንደዛ ያፋታሉ፣ ያዋጣሉ። ደስታ ማጣት፣ በትዳር ውስጥ ሆኖ ደስታ ማጣት፣ የጠበቁትን አይነት ደስታ እርካታ ማጣት። የፍቅር ግንኙነት ውስጥ ችግር ሲኖር ወይ ከሷ ወይ ከሱ ወይ ከሁለቱም የአካላዊ ፍቅር ግንኙነት ላይ ችግር በሚኖርበት ጊዜ ችግር ያመጣል። ሌላ የሃይማኖት ልዩነት ወይ ከመጀመሪያው ሃይማኖት ልዩነት ከነበራቸው ወይም ደግሞ መሀል ላይ እሷ ከቀየረች ወይም እሱ ከቀየረ፣ አሁን ብዙ አለ እንደ አይነት አንቺም በሃይማኖትሽ እኔም በሃይማኖቴ አይሆንም የሚሆንበት ጊዜ አንዳንድ ቦታ ላይ አንዳንዶች ጋር በጣም ጥሩ አድርገው ይዙታል፣ ግን ሪስክ ግን አለው በጣም። ከዛ ከቤተሰብ ጋር ከዘመድ አዝማድ ጋር የሚፈጠሩ ችግሮች ዲስአግሪመንትስ፣ ለምሳሌ ከሚስት እናት ጋር ከባል እናት ጋር ከአማት ጋር እንደዚህ ከዘመዶች ጋር የሚፈጠሩ ነገሮች በጣም አሁን ሳጠና አንዱ በጣም ትኩረት የነበረው ይሄ ነበር። ብዙ ችግር የነበረበት ልጆችን በተመለከተ አለመግባባት አለ። ከዛ ይሄኛውም ነጥብ በደንብ ነው ያገኘሁት፣ ኤክስትራማሪታል አፌርስ፣ ከጋብቻ ውጪ መቅበጥ። ባል ይሄዳል፣ አንዳንድ ሚስቶች ይችላሉ፣ አንዳንዶች እንዲህ አይነት ነንሴንስ አይቀበሉ ይፈታሉ። እና እንደዚህ አይነት አለ። ጭካኔ ያለ እንደ ፋክተር ደግሞ ሌላ የሚታየው የእድሜ ልዩነት፣ ሰፊ የእድሜ ልዩነት በሚኖርበት ጊዜ ትንሽ የጀነሬሽን ጋፕ ሲኖር እሱ የሚያስበው እሷ ወይም ደግሞ እሷ ታላቅ ከሆነች ደግሞ እሱ ላይ የእድሜ ልዩነትም አለ። አለመማር፣ በትዳር አካባቢ አለመብሰል፣ ትዳር ምን እንደሆነ አለመረዳት፣ ተረድቶ አለመግባት፣ ይህም ደግሞ እንደዚህ ነው። አልኮሆሊዝም፣ መጠጣት ብዙ። እኔም ደግሞ ስሰራ ጥናቱ ላይ የቤተሰብ ጣልቃ ገብነት በጣም ነበር። አልኮሆሊዝም፣ ይጠጣል። በምን ተለያያችሁ? ይጠጣል። አቆመልኩት፣ እምቢ አለ። ከዛ መጠጥ ትዳር ያፈርሳል። ከዛ ተጨማሪዎቹ ደግሞ ሲጋራው፣ ጫቱ ምናምን ካለ ደግሞ ይባሳል። ከዚሁ ጋር ተያይዘው ጋምብሊንግ፣ ቁማር፣ ፐርሰናል የማውቃቸው አሉ። ለዛውም አሜሪካ፣ ካናዳ እነዛ ቦታዎች ቁማር ቦታ በቀላሉ ያስገቡሽና ከዛ መውጣት ያቅትሻል። እየወሰደ እዛ ይላል፣ በቃኝ ትላለች። በዚህ የተፋቱ ብዙ ሰዎች ያውቃሉ በቁማር። ወርክሆሊዝም ማለት ከመጠን በላይ ስራ ማብዛት። እሱ ስራ እየሰራ ነው፣ ግን ስራውን ይወዳል። ለቤተሰብ ፕሮቫይድ እያደረግኩ ነው ይላል። የለም እሱ የለም። እና ወርክሆሊዝም ሌላው ነው። ሌላው እኔም በራሴ ያየሁት ማለት በጥናት ያየሁት ቅናት፣ ጥርጣሬ፣ ሰስፒሽን እና ጀለሲ፣
ማቀናት ዝም ብሎ ማሰብ ከማጋ ነው ከማጋ ሄደ ለምን አናገረችው ጸሐፊው እንዴት ነው ሰላም የምትለው በቀደም ያየኋት ዕለት ቅናትና ጥርጣሬ በጣም አፍራሽ ነው። ሌላው ኃላፊነት አለመሰማት በጣም ያሳዝኑኝ ምክንያቶች ደግሞ አሉ። እሱም መሰለሽ ልጅ አለመውለድ በጣም ያሳዝናል። ልጅ አልወለደችም ብሎ ቤተሰብ ይጠብቃል። አንዳንዴ ችግሩ እሱ ጋር ነው እኮ። ከዛ ይፋቱና ሌላ ሚስት አግብቶም አሁን እምቢ ሲለው ያውቃሉ ካልተመረመሩ በስተቀር። ግን በልጅ ምክንያት የሚፋቱ አሉ፣ ልጅ መውለድ ባለመቻል ምክንያት። ይሄ ግን በጣም የሚያሳዝን ነው። ሌላው ረዥም ሎንግ ዲስታንስ ሪሌሽንሺፕ፣ እሷ አሜሪካ እሱ ኢትዮጵያ፣ እሱ ካናዳ እሱ አዲስ አበባ ለአመታት ብዙ ቀዳዳ ይፈጥራል። ብዙ ጊዜ ይለያያሉ፣ መጨረሻቸው ጥሩ አይሆንም። ሄዶ እንኳን ሲገናኙ ከዛ የመፋታት እድላቸው ሰፊ ነው። ምክንያቱም ጂኦግራፊካሊ ተለያይተው ረዥም ጊዜ ያሳልፈዋልና እሱም ይህንን ያመጣ። ኢቨን ተጋብተውም ቢሄድ የአእምሮ ችግርም አለ፣ ከእሱ ጋር የተያያዘ አለ። ብዙ ናቸው እንግዲህ። ፊዚካል አቢዩዝ ድብደባ፣ መማታት አለ። ከዛ ይሄድና በቃኝ ትላለች። ፊዚካል አቢዩዝ አለ፣ መሳደብ አለ፣ ቨርባል አቢዩዝ አለ፣ በቃላት መሳደብ በሁለቱም ሳይድ ሊሆን ይችላል። ፊዚካሊም እኮ በሁለቱም ሳይድ ሊሆን ይችላል። በአንዱ ሳይድ ብቻ በሀገራችን ወንዱን ስለምንፈርጅ ነው እንጂ በዛ ቦታ በጣም እንደዛም አለ። ሲጋራ ቅድም አንስተነውን፣ ጫት ኧረ በቃኝ ትላለች። ሲጋራ እኔ ስንት ዓመት ነው የሚጨስብኝ ትላለች ሲበዛባት። ከዛ ጫት ደግሞ ካለ ጫቱ ደግሞ አቅም ይገላል። የጫት ክፋቱን መሰለሽ ፍላጎትን ይጨምራል፣ የፍቅር ፍላጎት ይጨምራል። ካቲኖን ነው የሚባለው ሰብስታንሱ፣ የአምፌታሚን ተመሳሳይ ነው። ፍላጎት ይጨምርና አቅምን ይገላል። ስለዚህ ሚስት አለች፣ እሱ ጫቱን ይቅማል፣ ከዛ ፍላጎቱ ይጨምራል፣ አቅም የለም እና ያስመርራል። ታግሰው ሊኖሩ ይችላል። የቤት ማነስ ሃውሲንግ፣ እሱም የሚገርም ነው። ቤታቸው የማይመች በሚሆንበት ጊዜ አይሽ አሁን አንድ ክፍል ትርፍ ካለሽ ስትጣይ እዛ መኝታ ቤት ትገቢና ትራሱንም ትመቻለሽ፣ ታለቅሻለሽ፣ ምናምን ጨርሰሽ ወደ ሳሎን ትመጫለሽ። አንድ ክፍል ከሆነስ ኖዌር ቱ ጎ ማታ እዛው ነው የምትጨርሺው። እዛቸው አንድ ክፍሉ የምትሄድበት ቦታ የለም። ስለዚህ እሱ ደግሞ አንድ ሌላ ምክንያት ነው። ከዛ የሚታይሽ አማራጭ ሌላ ክፍል ሄደሽ ጨርሰሽ አልቅሰሽ መምጣት ሳይሆን ከቤት መውጣት ነው። ሃውሲንግ ነው። እዛ ከመጠን ያለፈ መስገብገብ አለ፣ መታሰር። አንዳንድ ሚስቶች ይጠብቃሉ የታሰረው ባላቸው እስኪፈታ፣ አንዳንዶቹ ደግሞ አመታት ሲሆንባቸው ይፈታሉ። ሚስትም ከታሰረች የሚጠብቅ ባል አለ፣ አይ ደግሞ ብሎ የሚፈታ ደግሞ አለ። ከውጭ ልጅ መውለድ ብዙ አለ። ይሄም እኔ አሁን ያየሁት ላይ ነበረ። ከውጭ ይወልዳሉ፣ ከዛ በኋላ ይታወቃል። መጀመሪያ ትቀበላለች፣ ግን መቀበል ይቸግራታል። ችም ሴቷ በድብቅ አትወልድም፣ ወንዱ ነው። እነዚህ ለፍቺ የሚያዋጡ ናቸው። ፋክተርስ ናቸው፣ ኮንትሪቢዩቲንግ ፋክተርስ ናቸው። እና ሰዎች የሚፋቱት ቤዚካሊ በእነዚህ ምክንያቶች ወይም እነዚህ ሲደመሩ እና በእነዚህ ምክንያቶች ነው። እንግዲህ በሪሌሽን ላይ ያሉ በፍቅር ግንኙነት ውስጥ በእጮኝነት ውስጥ ያሉ ሰዎችም እነዚህ ምክንያቶች ካሉባቸው ካዩቸው እነዚህ ምክንያቶች ከተጠቀሱት ውስጥ ነገ ቤት ሲሰሩ ሲመሰርቱ ምክንያት ሊሆናቸው ይችላልና ከአሁኑ እነዛ ነገር ላይ መስራት ትዳር ውስጥ ያሉ ሰዎች በጥቂቱ የተጀመረ ነገር እንደዚህ አይነት ነገር ሲያዩ ይህንን ነገር ለማስተካከል መሞከር በጣም መልካም ነው ብዬ አስባለሁ። ሳይፈርስ ለነገሮች መጠንቀቅ መቻል አለባቸው። እነዚህ ያልካቸው ምክንያቶች እንዳለ አሉ። አንድ ግን እንደው ለእህቶች ራሱ ማለት የምፈልገው ነገር ይሄ በእኛ ማህበረሰብ ውስጥ ትዳር በጣም አስፈላጊ ነገር ነው። በጣም ደስ የሚል ህይወትን የምንኖርበት ነገር ነው። ግን ደግሞ ብዙ ጊዜ እንደ ማህበረሰብ ሴት ልጅ ትንሽ እንኳን ቀና ስትል በቃ እንደው 12 ከጨረሰች ዩኒቨርሲቲ ካልገባችም ወይም ደግሞ የሆነ ቦታ ዩኒቨርሲቲም ልክ እንደጨረሰች ቶሎ የሚመጣው ጥያቄ አግቢ ነው። አግቢ ትክክል ነው። ትዳር መኖር አለበት። ግን ደግሞ
በስያለሁ ወይ የሚለውን ነገር ማየት በጣም አስፈላጊ ነው ብዬ አስባለሁ። ለወንዶችም ለሴቶችም ብዙ ጊዜ በትዳራቸው የተፋቱ ሰዎች ሚዲያ ላይ እንዳልከው መተው ሲቀርቡና ሲያወሩ ሲሰማ የሚናገሩት ትልቁ ምክንያት ምንድነው? በሰዓቱ ልጅ ነበርኩኝ፣ አላስተውልም ነበረ፣ ነገሮች ላይ የነበረኝ ግንዛቤ ጥሩ አልነበረም የሚል በጣም በርካቶች ምናልባት ከሰማዋቸው ኢንተርቪዎች ኦልሞስት ወደ 80% ምክንያት ተደርጎ ሲነሳ ሰማለሁኝና ትዳር በጣም አስፈላጊ ነው፣ መዘጋጀት አለብን። ግን ደግሞ ለትዳር ምን ያህል በስያለሁ፣ ለሚስትነት ምን ያህል ብቁ ነኝ፣ እናታችን ሚስት ሆና የምታደርገውን ነገር ለማድረግ እኔ ምን ያህል ዝግጁ ነኝ፣ ለእናትነት ምን ያህል ብቁ ነኝ፣ ወንዱም ልክ እንደዛው ለትዳር ሚስትን ለመንከባከብ ቤትን ለመምራት ምን ያህል በቅቻለሁኝ የሚለውን ነገር ይሄ በተለይ ማቹሪቲ የምንለውን ነገር በደንብ ቢያዩ ሰዎች ከትዳር በፊት በጣም ፎከስ እሱ ላይ ቢያደርጉ መልካም ነው ብዬ አስባለሁ። ከነዚህ ከጠቀስናቸው ምክንያቶች በተጨማሪ